ኢትዮ ወንደር የሰሜን ኮሪያው ሩም 39 እና ታላቁ ሚስጥር። ሰሜን ኮሪያ በዓለም ላይ ከፍተኛው የኢኮኖሚና የዲፕሎማሲ ማዕቀብ የተጣለባት ቢሆንም በሚሊዮን የሚቆጠሩ ዜጎቿ ከድህነት ወለል በታች ሆነው የመከራ ኑሮን ይገፉባታል ቢባልም መሪዎቿ ግን እጅግ የቅንጦት ሕይወት ይመሩባታል። ሀገሪቱም ለኒውክሌር ፕሮግራሟ ቢሊዮን ዶላሮችን ታፈሳለች። ለመሆኑ ለመሪዎቿ የቅንጦት ሕይወትና የጦር መሳሪያ ለማምረት የሚውለው ገንዘብ ከየት የሚመጣ ይመስላችኋል? ዓለም አቀፍ ማዕቀቦችስ የሀገሪቱን አቅም ማዳከም ያልቻሉት ለምንድን ነው? በይፋ ከማንም ሀገር ጋር የንግድ ግንኙነት ማድረግ የማትችለዋ ሀገር ዓመታዊ ገቢው በቢሊዮን ዶላሮች የሚገመት ሙሉ በሙሉ በወንጀል ሥራዎች ላይ ከሰሜን ኮሪያ በኮበለሉ ከፍተኛ ባለሥልጣናት ምስክርነት የተረጋገጠውን የሩም 39ን አሰቃቂና አስገራሚ የወንጀል ታሪክ እነግራችኋለን። አብራችሁን ቆዩ። የሰሜን ኮሪያ መስራችና ታላቁ መሪ ኪም ኢል ሱንግ ሀገሪቱን በብረት እጅ ያስተዳድሩ በነበሩበት በ1970ዎቹ ዓመታት ልጃቸው ኪም ጆንግ ኢል የአሁኑ መሪ የኪም ጆንግ ኡን አባት ስልጣኑን ለመረከብ በዝግጅት ላይ ነበሩ። ኪም ጆንግ ኢል አንድ ትልቅ እውነት ተረድተው ነበረ። በአንድ አምባገነን ሥርዓት ውስጥ ስልጣን ጨብጦ ለማቆየት የሕዝብ ፍቅር ብቻውን በቂ አይደለም። ከሁሉ በላይ የጦር ሰራዊቱ ጀነራሎች፣ የፓርቲው ከፍተኛ ባለስልጣናትና የደህንነት መዋቅሩ መሪዎች ፍጹም ታማኝነት ያስፈልጋል። ይህንን ታማኝነት ደግሞ በደረቅ ርዕዮተ ዓለም ብቻ ማግኘት አይቻልም። በገንዘብና በቅንጦት ስጦታዎች መግዛት ያስፈልጋል። እንደ አውሮፓውያን አቆጣጠር በ1974 ኪም ጆንግ ኢል በሰራተኞች ፓርቲ ወርከርስ ፓርቲ ውስጥ አንድ ልዩ ቢሮን አቋቋሙ። ይሄ ቢሮ በፓርቲው ማዕከላዊ ኮሚቴ ሕንፃ 3ኛ ፎቅ ቁጥር 9 በነበረው ክፍል ውስጥ ስለተከፈተ ሩም 39 የሚለውን ስያሜ አገኘ። የዚህ ክፍል ዋነኛ ዓላማ ሀገሪቱ ይፋዊ የኢኮኖሚ በጀት ውጪ የሆነ በቀጥታ በኪም ቤተሰብ ብቻ የሚታዘዝ የውጭ ምንዛሪ በዋናነትም የአሜሪካን ዶላር፣ የጃፓን የን፣ የአውሮፓ ገንዘቦችን ማምጣት ነበረ። ኪም ጆንግ ኢል ለግልጦ ያለምንም የሰሜን ኮሪያ አርማ በለንደንና በዙሪክ ጥቁር ገበያዎች ላይ በመሸጥ በሚሊዮን የሚቆጠር ዶላር ማሰባሰብ ጀመረ። ነገር ግን ይሄ ገንዘብ መሆናቸውን አረጋግጠው ያሳልፏቸው ነበረ። የሐሰት መሆናቸውን ለማወቅ በማይክሮስኮፕና በልዩ ኬሚካላዊ መመርመሪያዎች ማለፍ ነበረባቸው። አሜሪካ ጉዳዩን በጥልቀት ነበረ። ለአሜሪካ ዶላር ህትመት የሚያገለግለውን ተመሳሳይ ጥራት ያለውን ከጥጥና ከተልባ የተሰራውን ወረቀት ከአውሮፓ በድብቅ አስመጥተው የአሜሪካ መንግስት የሚጠቀምበትንና ብርሃን ሲያርፍበት ቀለሙን የሚቀይረውን ልዩ ቀለም ከለር ሺፍቲንግ ኢንክ ከስዊዘርላንድ ኩባንያዎች በተዘዋዋሪ መንገድ ገዝተው ከዚያም ከጃፓን የተሰረቁ ቁጣጠር በ1996 እና በ2013 የ100 ዶላር ኖት ዲዛይንን ሙሉ በሙሉ እንድትቀይር ካደረጓት ዋና ዋና ምክንያቶች አንዱ ይህ የሩም ነምበር 9 ሥራ ነበረ። እንደ አውሮፓውያን ጨመረ። በዚህ ጊዜ ሩም 39 ሀገሪቱን ወደ አንድ ግዙፍ የዕፅ አምራች ካርቴል ቀየራት። የመንግሥት የኬሚካል ፋብሪካዎችና የዩኒቨርሲቲ ላቦራቶሪዎች የጦር መሳሪያ ማምረቱን ትተው ክሪስታል ሜዝ የተባለውን አደገኛ ዕፅ ማምረት ጀመሩ። ሩም 39 ያመረተው ክሪስታል ሜዝ በዓለም ላይ ካሉ ዕጾች ሁሉ እጅግ ንጹሕ ነበረ። ይሄ ዕፅ በገፍ እየተመረተ በሰሜን ኮሪያ የባህር ኃይል መርከቦች እየተጫነ በፓሲፊክ ውቅያኖስ ላይ ከጃፓኑ ያኩዛና በቻይናው ትሪያድስ የወንጀለኞች ቡድን አማካኝነት ገበያ ላይ ዋለ። የወንጀል ሴራው በዚህ አላበቃም።
ሩም 39 ከፍተኛ ትርፍ የሚገኝበት ሌላ መንገድ አገኘ። ወደ ሐሰተኛ መድኃኒቶች ንግድ ውስጥም ተሰማራ። በዓለም ዙሪያ እጅግ ውድ የሆነውን የቪያግራ ኪኒኖችንና የተለያዩ አንቲባዮቲክ መድኃኒቶችን አስመስሎ በማምረት የዓለም አቀፍ የባለቤትነት መብትን በመጣስ በአባላት አንድ ትልቅና ማንም የሌለው የዲፕሎማቲክ መብትም ነበራቸው። የሰሜን ኮሪያ ዲፕሎማቶች በኦስትሪያ ቪየና፣ በቤጂንግ፣ በባንኮክና በአፍሪካ ሀገራት የሚገኙ የሰሜን ኮሪያ ኤምባሲዎችን ወደ ወንጀል መሸሸጊያነት ቀየሩ። ዲፕሎማቶች በዓለም አቀፍ ሕግ የማይበረበሩትን የዲፕሎማቲክ ሻንጣዎቻቸውን በመጠቀም ሩም 39 ያመረተውን ሱፐርኖት ዶላርና ክሪስታል ሜዝ ዕፅን ወደ ተላኩበት ሀገር ያስገባሉ። እዚያም በጥቁር ገበያ ከሸጡ በኋላ የተሰበሰበውን እውነተኛ ዶላር በሻንጣ ሞልተው በዲፕሎማቲክ ጥበቃ መልሰው ወደ ፒዮንግያንግ ይልካሉ። ለበርካታ ዓመታት የሰሜን ኮሪያ ዲፕሎማቶች በአፍሪካ ሀገራት የአውራሪስ ቀንድና የዝሆን ጥርስን በድብቅ ሲያዘዋውሩ ተይዘዋል። በፓኪስታንና በግብፅ ደግሞ ሕገወጥ አልኮልና ወርቅ ሲሸጡ ተገኝተዋል። የተያዙት ዲፕሎማቶች በዲፕሎማቲክ መብታቸው ምክንያት ከሀገር ከመባረር ውጪ ሊታሰሩ አልቻሉም። ይህ ሰሜን ኮሪያን በዓለም ታሪክ ውስጥ ሙሉ የዲፕሎማቲክ መዋቅሩን ለኮንትሮባንድ ሥራ የተጠቀመ ብቸኛው መንግሥት ነው አስብሏታል። አሁን ደግሞ ሩም 39 ስለሚያከናውነው እጅግ ሰብአዊነት የጎደለውና ዘግን ወደ ቻይና በጨርቃጨርቅና በምግብ ፋብሪካዎች ውስጥ ለመስራት እንዲሁም ወደ መካከለኛው ምስራቅ ሀገራት እንደ ኳታርና ኩዌት ላሉ ሀገራት ታላላቅ የስፖርት ስታዲየሞችንና ሕንፃዎችን ኩባንያዎች ደሞዛቸውን በቀጥታ ለሩም 39 አካውንቶች ያስገባሉ። ሩም 39 ከሰራተኞቹ ደሞዝ ላይ ከ80 እስከ 90 በመቶ የሚሆነውን ለሀገር ፍቅር መዋጮ በሚል ስም ይነጥቃቸዋል። ለሰራተኞቹ የሚሰጣቸው ለምግብና ለሕልውና የሚሆን ጥቂት ዶላር ብቻ ነው። ይሄ ስልት ብቻ ለኪም ጆንግ ኡን አገዛዝ በዓመት እስከ 2 ቢሊዮን ዶላር የሚደርስ ንጹሕ የውጭ ምንዛሪ ያስገኝላቸዋል። ሰራተኞቹ እንዳይኮበልሉና ለምን ተበዘበዝን እንዳይሉ በአገር ውስጥ ያሉ ልጆቻቸውና ወላጆቻቸው እንደ ታጋች ይያዛሉ። አንዱ ሰራተኛ ካመለጠ ቤተሰቡ በቀጥታ ወደ ከባዱ የፖለቲካ እስር ቤት ይወረወራል። ወደ እስያ ሀገራት በተለይም ወደ ቻይና ድንበሮች፣ ወደ ቪየትናም፣ ወደ ካምቦዲያ፣ ወደ ላኦስ፣ ወደ ታይላንድ ጉዞ ካደረጉ የፒዮንግያንግ ሬስቶራንት የሚል ስያሜ ያላቸውን ውብ ባህላዊ ምግብ ቤቶች ሊያዩ ይችላሉ። እነዚህ ሬስቶራንቶች እጅግ ማራኪ ናቸው። ወደ ውስጥ ሲገቡ ተቀይሯል። ዓለም ከጥሬ ገንዘብ ወደ ዲጂታል የፋይናንስ ስርዓት ተሸጋግሯል። የአሜሪካ የደህንነት መዋቅሮችም የሩም 39 ወታደራዊ የስለላ ድርጅት ስር የሚሰለጥኑ ነገር ግን ለሩም 39 ገንዘብ የሚሰበስቡ እጅግ አደገኛ የሳይበር ጠላፊዎች ሃከርስ ናቸው። እነዚህ ጠላፊዎች በፒዮንግያንግ አይቀመጡም፣ ምክንያቱም እዚያ ፈጣን የኢንተርኔት ግንኙነት የለም። ሩም 39 እነዚህን ወጣቶች በቻይና ቤጂንግና ሼንያንግ ከተሞች በሚገኙ ሆቴሎች ውስጥ በድብቅ ያስቀምጣቸዋል። ስራቸው የዓለም ትላልቅ ባንኮችን መዝረፍ ነው። እንደ አውሮፓውያን አቆጣጠር በ2016 ላዛሩስ ግሩፕ በዓለም የባንክ ታሪክ ውስጥ ትልቁን የሳይበር ዘረፋ ፈጸመ። በኒውዮርክ ፌዴራል ሪዘርቭ ባንክ ውስጥ የሚገኘውን የባንግላዴሽ ማዕከላዊ ባንክ አካውንት በመስበር $1 ቢሊዮን ሊሰርቁ ተቃረቡ። በአንድ የፊደል ስህተት ምክንያት ዘረፋው ቢቋረጥም $81 ሚሊዮን ሙሉ በሙሉ ይዘው እብስ አሉ። በአሁኑ ዘመን ደግሞ ሩም 39 የክሪፕቶ ከረንሲ ዓለምን ዋነኛ ኢላማው አድርጓል። እንደ ቢትኮይንና ኤቲሪየም ያሉ ዲጂታል ገንዘቦችን ዓለም አቀፍ መለዋወጫዎች በመንጠቅ ይታወቃሉ። የሲአይኤ ሪፖርቶች እንደሚያሳዩት ሰሜን ኮሪያ ባለፉት ጥቂት ዓመታት ብቻ ከ3 ቢሊዮን በላይ የሚገመት ክሪፕቶን በሳይበር ስርቆት አግኝታለች።
ይሄ ሁሉ ገንዘብ በቀጥታ ወደ ሩም 39 የዲጂታል ቦርሳዎች ይገባል። ከሱፐርኖት ህትመት ልዩ ዕቃዎች፣ ዩራኒየም ለማበልጸግ የሚያገለግሉ ንጥረ ነገሮችና የሚሳኤል ቴክኖሎጂዎች በጥቁር ገበያ የሚገዙት በዚህ ክፍል በተሰበሰበ ጥሬ ዶላር ነው። ሩም 39 ባይኖር ኖሮ የሰሜን ኮሪያ የኒውክሌር ፕሮግራም ከዓመት በሌላ ሀገር በሌላ ስም በሰዓታት ውስጥ አዲስ ኩባንያን ይከፍታሉ። የባህር ላይ መርከቦቻቸውን ስምና ሰንደቅ ዓላማ በባህር ላይ ያሉ ይቀይራሉ። ዛሬም ሰሜን ኮሪያ ለዓለም ከምታሳያቸው ወታደራዊ ሰልፎች በስተጀርባ በፒዮንግያንግ ማዕከላዊ ሕንፃ 3ኛ ፎቅ ላይ የሩም 39 ባለሙያዎች አሁንም ኮምፒውተሮቻቸው ላይ ተቀምጠው የዓለምን ባንኮች እየበረበሩ፣ ዲፕሎማቶቻቸው አሁንም በሻንጣ ዶላር እያዘዋወሩ፣ ሰራተኞቻቸው በሳይቤሪያ በባርነት እያገለገሉ ይገኛሉ። ሩም 39 በአንድ በኩል የአንድን አምባገነን ቤተሰብ የቅንጦት ፍላጎት የሚያሟላ፣ በሌላ በኩል ደግሞ ዓለምን በኒውክሌር ጦርነት የሚያስፈራራበት የሰሜን ኮሪያ የደም ስር ነው። ይሄ ድርጅት የሰው ልጅ ታሪክ ካያቸው እጅግ ስኬታማ፣ እጅግ ምስጢራዊና ጨካኝ የወንጀል መዋቅሮች ውስጥ አንዱ ሆኖ በታሪክ መዝገብ ላይ ይኖራል። አበቃን።